ጆርዲን ሴቶችን ሰላማዊ ሰልፍ ጠርታለች። አሁን ወደ ብጥብጥ መሄድ ይኖርብናል ማለት ነው አይደል? እስኪ ሰኞ ሰላማዊ ሰልፍ እንውጣ ብላችሁ ትሰሙኛላችሁ? የፌቨንም እናት እስካሁን ፍትህ እንዳላገኘችና ፍርድ ቤት የተመላለሰች እንደሆነ የሚያሳይ ቪዲዮ ከሰሞኑ ለቃለች። ለአራተኛ ዓመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። ወንድ ስለሆንክ ብቻ ይጠሏል እና ይሄ ጥላቻ ደግሞ በጣም የሚታይባቸው ነው። ጆርዲን የምትቃወምና የምትጠላ ሴት አውቶማቲክሊ ቴክኒ ናት። ወንድ አምላኳ ነው። ለምን ጆርዲ የምትለውን ነገር ለመረዳት ፌሚኒስት መሆን አይጠበቅባችሁም። ጭንቅላታችሁ ይስራ እንጂ። ይሄ ነው እንግዲህ የጾታ እኩልነት የሚሉት ይሄንን ነው። ሴቶች ያለ ጡት መያዣ እንዲዋኙ ተፈቀደላቸው። ሰላም ሰላም፣ እንዴት ናችሁ? እንግዲህ እንደተለመደው ወቅታዊ የሆኑ ጉዳዮችን አብረን እናያለን። ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ቻለው ወደ ስራ እንግባ። ባለን አቅም፣ ባለን ምጣኔ ሀብት፣ ባለን ጭንቅላት ምን ማድረግ እንችላለን? ዛሬ ድረስ ሰላማዊ መንገዶችን ተጠቅመን ተቃውሟችንን አሰምተናል። ቪዲዮዎችን በመስራት ጥቁር ልብስ በመልበስ ሰላማዊ ሰልፍ በመውጣት የቻልነውን አድርገናል። ጠብ ያለ መልስ የለም። አሁን ወደ ብጥብጥ መሄድ ይኖርብናል ማለት ነው አይደል? እስኪ ሰኞ ሰላማዊ ሰልፍ እንውጣ ብላችሁ ትሰሙኛላችሁ? ስራ ቦታ አንቅር፣ እቃዎችን አንግዛ ምናምን የሚሉ የተቃውሞ ማሳያ መንገዶችን በሰጣችሁ ታደርጉታላችሁ። ያው እስካሁን በጣርነው ጥረት በጨውነው ጩኸት ምንም አይነት መፍትሄ አላገኘንም እና ሰላማዊ ሰልፍ እንውጣ። ብጥብጥ አይ ግን ብጥብጥ ያው ኢንቴንሽኑ እንደዛ አይመስለኝም፣ ግን ጥሪ እያቀረበች ነው። እኛ እንንገራችሁ እና እዛ ላይ ሀሳብ ስጡበት። ቅድም እንዳልኩት የመጀመሪያው ሀሳብ ምንድን ነው? ከሰኞ እስከ እሮብ የገንዘብ አቅማችን ለመንግስት የምናሳይበት ይሆናል። ብዙ ሰው ቢያንስ ለምሳሌ አዲስ አበባ ውስጥ ቢያንስ ከ50% በላይ የሚሆኑ ሴቶች ስራ ባይሄዱ፣ ቤት ውስጥ ያለውንም ስራ ባይሰሩ፣ ልጆቻቸውንም ትምህርት ቤት ባይልኩ፣ በአጠቃላይ ጸጥ ያደረጉት ከተማውን መንግስት ኖቲስ ማድረግ ይፈልጋል። ናት ኦንሊ ዳት ገንዘብም ሉዝ ያደርጋል፣ ቢዝነስም ሉዝ ያደርጋል። ስለዚህ በዚህ መልኩ አንድ አቴንሽን ማግኛ ሀሳብ ማለት ነው። ሁለተኛው ሀሳባችን ደግሞ ምንድን ነው? ትዊተር ላይ እና ፌስቡክ ላይ በእንግሊዝኛም በአማርኛም የሆነ አይነት ሀሳብ፣ የሆነ አይነት ጥያቄ፣ የሆነ አይነት ስሎገን፣ የሆነ አይነት ዲማንድ አስቀምጠን የፍትህ ሚኒስቴርና የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴርን እና ቢቢሲን እና አልጀዚራን ታግ አድርገን ፖስት ማድረግ ጥያቄዎቻችንን ማለት ነው። ምክንያቱም ሰላማዊ ሰልፍ ወጥተን ጥያቄ መጠየቅ አንችልም። እኛ ሀገር አይቻልም፣ አይፈቀድም። ስለዚህ ሰላማዊ ሰልፉን ሶሻል ሚዲያ ላይ እናደርገዋለን ማለት ነው። ትዊተር ላይ፣ ፌስቡክ ላይ አንድ አይነት ትዊተር ምንድን ነው አንድ አይነት ፖስቶችን ፖስት በማድረግ እነዚህን ቢሮዎችና እነዚህን የኢንተርናሽናል ሚዲያ አውትሌቶች ታግ በማድረግ አቴንሽን ግራብ ማድረግ እንችላለን ማለት ነው። ሌላኛው ደግሞ የታሰበው ነገር ምንድን ነው? እነዚህን ኦፊሶች ማጨናነቅ፣ የሴቶች ህፃናትና ማህበራዊ ጉዳይ ሚኒስቴርንም የፍትህ ሚኒስቴርንም ስልክ እየደወሉ ኢሜይል እየላኩ በዛ ጋር ስናልፍ የሀሳብ መስጫ ቦክሳቸው ውስጥ ትንሽዬ ወረቀት እነዚህን ሰዎች ስም የያዘ ወረቀት እያስገባን እየደወልን የእነዚህን ሰዎች ስም እየጠራን የቀነኒን ጉዳይ ምን አደረጋችሁ? የሄቨንን ጉዳይ ምን አደረጋችሁ? የዘውድ ሀፍቱን ጉዳይ ምን አደረጋችሁ? የኢክራምን ጉዳይ ምን አደረጋችሁ? የትግራይ ክልል ላይ ያሉ ሴቶችን ጉዳይ ምን አደረጋችሁ? አይዲፒ ሴንተር ላይ ያሉ የአማራ ክልልንስ የአፋር ክልልንስ አይዲፒ ሴንተር ላይ ያሉ ሴቶችን ምን አደረጋችሁ? ትምህርት ቤት የመንግስት ትምህርት ቤት ሞዴስ መግዛት ለማይችሉ ሴት ህፃናት እንደ ተቋም እንደ ሚኒስቴር ምን አደረጋችሁ እያልን የተለያዩ አጀንዳዎችን ይዘን እየደወለን እንድንጠይቅ ማለት ነው። ስልኩን ማንሳት እስኪያቆሙ ድረስ ኦኬ፣ ስልኩን ማንሳት እስኪያቆሙ ድረስ መደወል፣ ኢሜይል መላክ። ሌላ ፔቲሽን ደግሞ እንግዲህ በልዩ ሁኔታ አዲስ እንቅስቃሴ ለመጀመር ጥረት እያደረጉ ነው። ያው ልንደግፋቸው ይገባል። እኔ በሴቶች ጥቃት ላይ ማለት ለመቃወምም እነሱንም ለመደገፍ በጣም ጤናማ ትክክለኛ ነገር ነው። ያው ከዚህ ጋር በተገናኘ ከእሷ ጋር ብዙ የፌሚኒዝም ሀሳቦች ጋር በተገናኘ ብዙ ተቃዋሚዎች አሏት ኢትዮጵያ ውስጥ። ከተቃዋሚዎቹ መካከል አንዱ ነኝ። ግን የሴቶችን መብት ከማስጠበቅ ምና አገናኝቼ አላየውም ፌሚኒዝምን
እኔ ለይቼ ነው ማየው። ከሴት ልጅ መብት ተሟጋችነት ለየት አድርጌ ነው ማየው። ጆርዲን የምትቃወምና የምትጠላ ሴት ኦቶማቲክሊ ፒክሚ ናት። ወንድ አምላኳ ነው። ለምን ጆርዲ የምትለውን ነገር ለመረዳት ፌሚኒስት መሆን አይጠበቅባችሁም። ጭንቅላታችሁ ይስራ እንጂ። ጆርዲን የምትቃወም ሴት ወንድ አምላኳ ነው ፒክሚ ናት ከማለትሽ በፊት የኔ እህት ማሰብ አለብሽ ብዬ አስባለሁ። አንዳንድ ማሰብ ያለብሽ ኦር ደግሞ የዘነጋሻቸው ነገሮች አሉ ብዬ አስባለሁኝ። ፐርሰናሊ እኔ ከጆርዲ ጋር ምንም አይነት ችግር የለብኝም። ከምታነሳቸው ሀሳቦች ጋር ግን የምታነሳው ሀሳብ ስለሆነ ኦር ደግሞ ያመነችበትን ነገር ስለሆነ ሁላችንም ቪዲዮ ሼር የምታደርግልን ሀሳብ እንድንሰጥበት እንድናወራበት ኦር ደግሞ የሆነ ሰው ይጠቀምበታል ብላ ያሰበችው ምናምን ነው ሼር የምታደርገው። እኛ ደግሞ ሀሳቡን ካልደገፍን ካልተቀበልን አጌንስት ካደረግን መብታችን ነው እና ስም አምጥቶ ወንድ አምላካቸው ነው ፒክሚ ናቸው ከማለት በፊት ማሰብ ቆም ብሎ ማሰብ ይቀድማል ብዬ አስባለሁኝ። ከዚህ በፊት እንደዚህ አይነት ስርዓትን ሲያራምዱ የነበሩ ሴቶች ምን ሲሉ እንደነበር ታውቃላችሁ? ሴት አምላኬ ናት፣ ሴት ፈጣሪ ናት፣ ሴት ናት የፈጠረችኝ፣ የኔ አምላክ ሴት ናት ብለው በድፍረት ሲናገሩ ሰምታችኋቸዋል። በድፍረት ሲናገሩ ሁላችንም ሰምተናል፣ አይተናል። እና የምንናገረውን ነገር ከመናገራችን በፊት ቆም ብለን ብናስብ ጥሩ ነው ብዬ አስባለሁኝ። ሰዎች ላይም እንደዚህ ናቸው እንደዚህ ናቸው እንደዚያ ናቸው ብሎ ስም ከመለጠፍ በፊት ቆም ብሎ ማሰብ በጣም ይቀድማል ብዬ አስባለሁኝ። የምር ከልቤ ነው ብላችሁና ሴትና ወንድን ለማወዳደር ሲታሰብ ገና ጥንስሱ ላይ ነው ነገር ዓለም ተበላሽቶ የሚጀመረው። በቃ ሴትና ወንድ አይወዳደሩም። የፌሚኒዝም ኦር ደግሞ የፌሚኒስት ሴቶች ሀሳብ በአብዛኛው ፌሚኒስት ሴቶችን ካያችሁ ወንድ ይጠላሉ። በቃ ሊትራሊ ወንድ ይጠላሉ። ለምን? ወንድ ሳትጠሉ ትዳር ሳትበጠብጡ ሴቷን አግሬሲቭ ሳታደርጉ ነገሮችን ማስተካከል አትችሉም ወይ? ለምን ሁሉ ነገር በቁጣ እንዲሆን ታደርጋላችሁ? ለምን ሁሉ ነገር በቃ ፍጥጥ ባለ መልኩ ምናምን እንዲሆን ታደርጋላችሁ? እንደ ሴት በቃ ልስልስ ብላችሁ፣ ሴት እኮ ልስልስ ስትል በቃ ወንዱ ይመለሳል። ግን እንደዚህ አርጊ ኤቭሪ ነገር ኮማንዶ ነው በቃ። ከዛ በኋላ የሚታዩ ስህተቶችን እያጎሉ ህይወት ማናጋት ሆነ። ፕሊስ አላማው ለሴቶች መቆም ነው አይደለ? ሴቶችን ማበረታታት፣ ከሴቶች ጎን መሆን፣ ሴቶች ኮንፊደንስ እንዲኖራቸው፣ በቃ በራሳቸው መተማመን እንዲኖራቸው፣ በራሳቸው እንዲቆሙ እንዲሰሩ ምናምን ነው አይደለ? ጥሩ እኮ ነው። መጥፎ ነገር እኮ የለውም ይሄ ነገር። ግን ደግሞ ላይክ እንደዛ አይደለም። በቃ እየሆነ ያለው ነገር እንደዛ አይደለም። አብዛኞቹ ሴቶች ወንድ እንዲጠሉ፣ በቃ የወንድ ካራክተር እንዲያስጠላቸው፣ በጣም ደግሞ አግሬሲቭ መሆን ይፈልጋሉ፣ የበላይ መሆን ይፈልጋሉ። እንደዛ ደግሞ አይደለም። በቃ እንደዛ አይደለም። ወንድ ሁሌም የቤት ራስ ነው። አዎ ራስ ነው። ይህን አምናችሁ መቀበል ስለከበዳችሁ ትገዛ የሚለው ነገር ደግሞ ባርነት ስለሚመስላችሁ እንደ ጭቆና እየቆጠራችሁ ስላላችሁ ከዛ ከሱ ደግሞ እኩል መሆን ስለምትፈልጉ አንቺም የራስሽ የሆነ ካራክተር አለሽ፣ ወንዱም የራሱ የሆነ ካራክተር አለው። መለካካት መወዳደር እኮ አያስፈልግም። እዛ ጋር ነው ነገር የምታበላሹት። እና ፕሊስ የምንናገረውን ነገር በማስተዋል እንናገር። በቃ ሴትን የሚያንጽ፣ ሴትን የሚያበረታታ፣ ሴት ጎበዝ እንድትሆን የሚያደርግ ነገር ኢትስ ኦኬ። ግን ትዳር የሚበጠብጥ ሴቷ ላይክ ያለችበት ፔል ላይ ሌላ ህመም የሚጨምር ጥላቻ የሚጨምር ነገር እየተዘራ እያየን መካድ አንችልም። እውነታው ደግሞ እሱ ነው። ጭቆና ውስጥ እንዳለች እንዲሰማት፣ ባርነት ውስጥ እንዳለች እንዲሰማት እያደረጋችሁ ነው እየነገራችሁ ያላችሁት። እኛም ደግሞ አጌንስት እያደረግን ያለ ነው ይህንን አይነት ሀሳብ ነው እንጂ ጆርዲ የምትጠላ ሴት ወንድ አምላኳ ነው ፒክሚ ናት ብሎ በእነዚህ ቃላት ብቻ መደምደም ልክ ነው ብዬ አላስብም። የሚነሱ ሀሳቦችን እንደ ሀሳብነታቸው እንሞግታቸው። ሲቀጥል ደግሞ የሚነሳው ሀሳብስ ምንድን ነው የሚያስተምረው? ምንድን ነው የሚያስተላልፈው? ከዛ በኋላ ሪዛልቱስ ምንድን ነው የሚለውን ነገር ደግሞ እኔ አይመስላችሁም? እኔ ማምንበት ሀሳብ ነው። እኔ ፌሚኒዝም ማለት ኢትዮጵያ ውስጥ ፌሚኒዝምን የሚያራምዱ ሰዎች በቃ ቀጥታ ለወንድ ልጅ ጥላቻ አላቸው። ማለት በቃ ወንድ በመሆን ብቻ ነው የሚጠሉ። ምንም ሳታደርጋቸው ወንድ ስለሆንክ ብቻ ይጠሉሃል።
እና ይሄ ጥላቻው በጣም ነው የሚታይባቸው ንግግራቸው ላይ ስሜት ፊታቸው ላይ ራሱ ያስታውቃልና ጥላቻው ለምን አስፈለገ ነው ጥላቻው ምን ያደርጋል እና ጥላቻው ሌላ የሆነ ሌላ አላማ እንዳለው በጣም ነው የሚያስታውቀው። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉ ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። በማስም ነው ያለው። ማን አካውንት ውስጥ ነው ያለው? ንብረት እንዴት ነው እየተንቀሳቀሰ ያለው? ውጪ ወጥተሽ ገንዘቡን አታመጪ ማለት ገንዘቡ እንዴት እንደሚመጣ እና እንዴት እንደሚወጣ እንዴት እንደሚቀመጥ የማወቅ መብት የለሽም ማለት አይደለም። እሱ ልክ ውጪ ወጥቶ እንደሚሰራው አንቺ የቤቱን ስራ እየሰራሽ ነው። ሰርቶ የሚያመጣው ገንዘብ የምታተርፉት ንብረት የጋራችሁ ነው። ለምንድን ነው በእናቱ ስም የሚቀመጠው? ለምንድን ነው በወንድሙ ስም የሚቀመጠው? ለምንድን ነው በእህቱ ስም የሚደረገው? በተለይ አንቺ ልጅ ስለወለድሽና ቤት ስለተቀመጥሽ ሙሉ ውክልና ለሱ ሰተሹ ከሆነ ማወቅ አለብሽ። በየወሩ ሬጉላርሊ ቼክ ማድረግ አለብሽ። የቤቱ ካርታ አሁንም በእናንተ ስም ነው ወይ? መኪና ሊብሬ አሁንም በእናንተ ስም ነው ወይ? ገቢው ወጫችሁ ተቀንሶ የሚቀመጠው ገንዘብ እየተቀመጠ ያለው በእናንተ ስም ውስጥ ነው ወይ? ባልሽ በወር ስንት ብር ይሰራል? ስንት ብር ለቤቱ ያወጣል? ስንት ብር ለራሱ ያወጣል? ስንት ብር ለአንቺ ያወጣል? ስንት ብር ያስቀምጣል? ይመለከትሻል፣ ያገባሻል። ግዴታሽ ነው ማወቅ እነዚህን ጉዳዮች። ስነስርዓት ቁጭ ብለሽ ጠይቂው። የኔ ፍቅር አንተ ብትታመምብኝ እንደው የሆነ ነገር አያምጣብንና ባጣ ብትሞትብኝ እንዴት አድርጌ ልጆቹን አሳድጋለሁ? አሳየኝ። ገንዘቡ የት ነው ያለው? መኪናው እንዴት ነው ማኔጅ የሚደረገው? እንዴት ነው ሊብሬ የሚታደሰው? አሳየኝ። የቤቱ ካርታስ ግብር እየከፈልን ነው ወይ? እንዴት ነው የምንከፍለው ግብር? አሳየኝ። ስንት ብር አለን ያስቀመጥነው? ሀብታችን ምን ያክል ነው? እንዴት ነው ማኔጅ እያደረግን ያለ ነው? ጠይቂው፣ እወቂ። ይመለከትሻል፣ ግዴታሽ ነው፣ ያገባሻል። ይሄ ስግብግብነት አይደለም። ይሄ ባልሽ ላይ መጥፎ ነገር መመኘት አይደለም። ይሄ ለወደፊት ለልጆችሽ ማቀድ ነው። ብድርስ አለብን ወይ? የተበደርከው ገንዘብ አለ ወይ? ቤቱን ካርታ አስይዘህ የተበደርከው ገንዘብ አለ ወይ? መኪና አስይዘህ የተበደርከው ገንዘብ አለ ወይ? ጠይቂው፣ እወቂ። ከገንዘብ ጋር በተያያዘ ባልሽን አትመኝው እያልኩኝ አይደለም፣ ግን እንደ እናት እንደ ቤት እመቤት ይመለከትሻል። ነገሮች ቢፈጠሩ ችግሮች ቢፈጠሩ የዚህ ሁላ ችግር ጫንቃ አንቺ ላይ ነው የሚጫነው። ስለዚህ ማወቅ አለብሽ። ራስሽን ማዘጋጀት አለብሽ። በየወሩ ራስሽን አፕዴት ማድረግ አለብሽ። ቦነስ ፖይንት፣ በተቻለሽ አቅም ጊዜ ስታገኚ ጠዋት ፍርድ ቤት ሂጂ። ፍቺ የሚካሄድበት ፍርድ ቤት ሂጂ። ቁጭ ብለሽ ሚስቶችና ባሎች እንዴት ስለ ንብረት እየተከራከሩ እንደሆነ በአንድ ቂጥ እንፍሳ ያሉ ባልና ሚስቶች በአልጋ ልብስ ሳይቀር ይጣላሉ፣ በትራስ ልብስ ሳይቀር ይጣላሉ። ተቆጥሮ ማለት ነው። እወቂ። ማወቅን የመሰለ ነገር የለም። አጋር ማለት አጋዥ ማለት ነው። ሲያገኝ አብሬው እዋባለሁ፣ ሲያጣ አብሬው ዋጋ ከፍላለሁ፣ በሀዘን አብሬው አለቅሳለሁ፣ በደስታው አብሬው እስቃለሁ። በማጣት በማግኘት በሀዘን በደስታ ፊቷ ቢጠቁር ፊቱ ቢጠቁር አብሬው ልሆን ከሱ ጋር እቀጥላለሁ ማለት ነው። እኔ በተረዳሁት የኔ እውቀት ውስን ነው። ከተሳሳቱ ታርሙኛላችሁ። እና ያ ሁሉ እንደዛ በህዝብ ፊት ቃል ልንገባ አይደለም ወይ? ስለዚህ ህይወቴ ልሰጠው የተዘጋጀሁት ሰው እንዴት ነው ስለ ብር ሊያሳስበኝ የሚገባው? አሉ አንገታቸውን ደፍተው ተጨቁነው የሚኖሩ ሴቶች አሉ። ተጨቁነው ደግሞ የሚኖሩ አባቶች አሉ። ለነሱ እንናገራቸው እንጂ በስነ ስርዓት ትዳራቸውን አክብረው የሚኖሩ ሰዎች ፍርድ ቤት ሂዱ ማለት ተገቢ ነው ወይ? ጥያቄ ነው ጠየቁት። ደግሞ ጥያቄ ነው ጠየቁት። እሺ ለሚበደሉ ሴቶች አዎ ለነሱ እንቁም። ግን ደግሞ በስርዓት የምትኖር ትዳሯን በስነ ስርዓት የምታስተዳድር ሴት፣ ጥሩ እናት የሆነች ሴት ሄደሽ የካርታውን ስም በማን ነው ብለሽ አረጋጪ ማለት ትንሽ አይጋጭም ወይ? አሁን ለምሳሌ እኔ ስራ አለኝ፣ የምወደው ስራ ነው የምሰራው ልበላችሁ። አንድ ሰው መጥቶ አይ ይሄ ስራ እኮ አይሆንሽም ምናምን ቢለኝ የሆነ ጥርጣሬ ውስጥ አይገባም ወይ? አይምሮዬ ጥሩ ነገር ያስባል ወይ? እንደዛ ለማለት ፈልጌ ነው። አታቀሳስሩ። በተለይ ጡረተኞች ቁጭ ብላችሁ ለመብላት የምትፈልጉ
ጡረተኞች ተረጋጉ፣ አረጋጉት እና ለመወደድ ፈልገሽ ነው። እኔ በጣም ብዙ ወንድሞች አሉኝ፣ የእናት የአባት ወንድሞች አሉኝ። እኔ በእነሱ የተወደድኩ ይበቃኛል። እኔ እያመዛዘንኩ ነው ማወራው፣ በወንድም በሴቷ በስነ ስርዓት ይሁን። አንዱ እየጨቆንን አንዱን ከፍ ለማድረግ ሳይሆን አሉ የተከበሩ አባቶች አሉ፣ የተከበሩ ሴትን የሚያከብሩ ወንዶች አሉ። ለእነሱም ደግሞ ቫልዩ እየሰጥን ማለት ነው። አመሰግናለሁ። በሰላም ተማምነው ረጅም ዓመት ትዳራቸውን የሚመሩ ሰዎች አሉና ባለትዳሮች አሉና እነዚህ ባለትዳሮች መካከል እንዲህ አይነትን ሀሳብ ማስገባት ጥርጣሬን አይፈጥርም ወይ ብላ በራሱ አርጊመንት እያስረዳች ነው የነበረው ማለት ነው። እናንተ እዚህ ላይ ምን ትላላችሁ? ሀሳባችሁን ኮመንት ላይ ያሳውቁኝ። ሴቶች ያለ ጡት መያዣ እንዲዋኙ ተፈቀደላቸው። የጀርመን ዋና ከተማ በርሊን ሴቶች እንደ ወንዶች ሁሉም በህዝብ መዋኛ ገንዳዎች ላይ ከፈለጉም የላይኛው የሰውነት ክፍላቸውን ሳይሸፍኑም ክፍት አድርገው መዋኘት እንደሚችሉ ፈቅዳለች። ታዲያ ይህ ውሳኔ ሊተላለፍ የቻለው በፈረንጆቹ 2021 አንዲት ሴት በህዝብ መዋኛ ገንዳ ውስጥ ደረቷን ሳትሸፍን በመዋኘቷ ጠባቂዎች ያስወጧታል። ታዲያ ያቺ ሴት እንዴት እከለከላለሁ በማለት ለከተማዋ አስተዳደር የመድሎ አቤቱታን በማቅረቧ የከተማዋ እኩልነት ቢሮ ጉዳዩ ላይ ምርመራ ካደረገ በኋላም አሁን ላይ እዚህ ውሳኔ ላይ መድረሱን አስታውቋል። ታዲያ የበርሊን ከተማ አስተዳደር በሰጠው ውሳኔም የሴቶች ደረት ከወንዶች ደረት በተለየ መልኩም ሊታይና ሊከለከል አይገባውም ያለ ሲሆን ውሳኔው የጾታ እኩልነትን ለማረጋገጥና የሰውነት ነፃነትን ለሁሉም ዜጎች እኩል ለማስከበር ታስቦ እንደሆነም ተነግሯል። ታዲያ ይህን ውሳኔ እናንተ እንዴት ታዩታላችሁ? አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ የጾታ እኩልነት የሚሉት ይህንን ነው፣ እንደሰማችሁት እኩልነት የሚባለው ማለት ነው። ስለዚህ ከወንዶች እኩል ነን፣ ለምን እኛ እንከለከላለን ራቁታችን እንዳናኝ ብለው እንግዲህ አስፈቅደው ተፈቅዶላቸው ሴት ልጅ እርቃኗን የትኛውም አይነት መዝናኛ ላይ እርቃኗን ሆና እንድትዋኝ ተፈቅዶላቸዋል ማለት ነው። ስለዚህ የጾታ እኩልነት የሚሉት ይህንን ነው። እንግዲህ ሴት ልጅ ገላዋን ከባድ ነው ብቻ። አይ እነ ጆርዲ እነ ቤቲ ምናምን እነ ተዋከበን የድሮ ፋይላችሁን ማውጣትን ጀመረ እንዲያው ነው። በየኢንስታግራሙ በየፌስቡኩ ምናምን ሄዳችሁ ያ የተሰጣችሁ ባለ 13 ማዕቀፍ አጀንዳ መፖስትን ጀመር እንዴ? ያው አካውንት መዘጋት ፍርቃችን አይደለም። አንድ አዘግታችኋል 182K 173K እንኳን በእናንተ ጉዳይ አይደለም። የፊሊ ጉዳይ አስታርቆን ነበር ከጆርዲ ጋር ያው ፊሊን ለመርዳት። በተረፈ መርዛችሁን አትርጫዋ በየሰው ሃይማኖቱ እየገባችሁ ወንድ ካልተመቸሽ እናቱ ዲልዶሽን ዶልዱሚ እኛ ምን አገባ። ግን አድቢያ ሃይማኖቱ አትንኪ። አንቺ ሺ ምናምን ዓመት የኖረ ነገር አለ። አላማሽን እዛው ደሞዝሽን ፈርሚ፣ እኛ አይደብረን። በጣም ካበዛሹ ግን ማውጣት ልጀምር ነው። ከ700 በላይ ኮመንቶች አሉ። ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ እዘን የተቀመጣችሁም አላችሁ። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባችኋል። እናንተ ስፔሻሊ እዚህ ጋር ያላችሁት ሰዎች እንዴት እነዚህ ነገሮች ላይ አልተናገራችሁ? ጆርዲ 3 ሰዎችን ጥያቄ ጠይቃለች። ከ3ቱ መሃል አንደኛው እኔ ነኝ። ስለዚህ እኔ ራሴን ችዬ መልስ ልስጥ ማለት ነው። እሷም እያለች ያለችው ለኮንተንት ብለው ሚስቶቻቸውን የሚመቱ የሚሰርቡ የማንቋሽሹ ወንዶችን ለምን አልተናገራችሁም? እኔን እንደምትናገሩኝ ነው እያለች ያለችው። እንኳን ለቀልድ ብለው ሚስቶቻቸውን የሚያንቋሽሹ ወንዶች አይደለም እቺ ሕፃን ልጅ ማለት ነው። እቺ ሕፃን ልጅ እንኳን ያላግባብ ተደፍራ ስትገደል ከኔ በላይ የጮኸ ፕሮፋይል ፒክቸር እስከማድረግ ድረስ ከእንደገና ደግሞ የቀነኒ የአንዷለም ሚስት ራሱ ስትገደል ማለት ነው። እቺ ልጅ ማለት ነው እሷ ራሱ ስትገደል ፍትህ ይሰጣት ብለን ለህግ እስከ ጥግ ድረስ የተሟገትን ሰዎች ማለት አንደኛው እኔ ነኝ ማለት ነው። ግን አንቺ ሲጀመር ለቀልድ ብለሽ አይደለም ያንን ቪዲዮ የሰራሹ። ባል ምንድን ነው ብለሽ የሰራሹ ቪዲዮ ለቀልድ ብለሽ አይደለም። ሁለተኛ ጆርዲ እንቅጩን ንገሪያቸው ለአንቺ ተከታዮችና ለርዝራዦችሽ እንቁጭን ንገሪያቸው። ሌዝቢያን እንደሆንሽና ልታስፋፊ የምትፈልጊው ነገር የሴት ልጅ ጭቆና መከላከል ሳይሆን ሌዝቢያንነትን እንደሆነ እንቅጩን ንገሪያቸው። አንቺ በራስሽ ኮንፊደንስ ካለሽ ለምን አላማሽን በግልጽ ተናግረሽ ለምን በግልጽ አታራምጁም ነው የኔ ጥያቄ ለአንቺ ደግሞ ማለት ነው። ስለዚህ በሴቶች በተጠቁበት በስስ ጎናቸው እየገባሽ ያንቺ ሌዝቢያንነት ለማስፋፋት ስትይ ሴቶቻችንንና በወንዶች መካከል ያለውን ነገር አታቃቅሪ። በነገራችን ላይ ባል ምንድን ነው ቁም ሳጥን ነው ምናምን ያለችሁበትን ቪዲዮ ከምንም ነገር አንግል
እኔ አላየውም፣ ከጥላቻ ነው የማየው እና ለቀልዴ ነው ብላለች። እኔ አላምንበት። አበቄለሽ ነኝ። ይሄ ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታደርጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን እፈልጋለሁ። ይሄ ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። የፌበን እናት ሀዘን በጣም ከባድ ሀዘን ውስጥ ነው ያለችው። እኔ የሆነ ነገር እንዳትሆን ነው የምፈራው በዚህ ሀዘን ምክንያት ማለት ነው። ምክንያቱም የሁሉ ጊዜ ፍትህ በማጣቷ ምክንያት በጣም እየተጎዳች እያዘነች ነው እና ሀዘን ደግሞ መጥፎ ነገር ማለት ከመጠን በላይ ሲሆን ወደ መጥፎ ጉዳት ያደርሳል። የጤናም የብዙ ነገርም እና እንግዲህ ሁላችንም ድምፅ ልንሆን ይገባል። ሆነን ለመናገር ይሄ ነገር ፍትህ እንድታገኝ በቃ ፍትህ ልታገኝ ይገባል። ከጎኗ ልንቆም ይገባል። በጣም እየተጎዳች ነው እናትየው። እኔ በጣም እያሳዘነች ነው። ሀዘኗ በጣም በቃ በጣም ያስታውቃል ንግግሯ ላይ ምናምን በጣም ሀዘኗ ከባድ እንደሆነ ማለት ነው። እሺ አሁን በጠዋት ይህን ቪዲዮ ያየሁት ነበር። ይሄን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ እና 3 ዓመት ሆኖ ይህን ያክል እኮ የእጽ አዘዋወሪም ወይ ማፊያ አይደለም የምትይዙት እኮ ሄዳችሁ አንድ ተራ ሰው መያዝ እንዴት ነው እንደዚህ የሚከብደው? ማርያም እንዴት ነው የሚከብደው? አይኗን ይዩት መቤቴን 3 ዓመት ሙሉ የመድኃኒዓለም ያለ ኧረ ልጄን መርሳት አልቻልኩም። ፍትህ የለም። ኧረ በጣም ከባድ ነው። ባል ግን ከየት ነው ማግኘት የምችለው? ባል የት ነህ? ባል ኧረ ኤአይ ሌላ ታሪክ። ባል ቀጣይ እንግዳዬ ታዋቂዋ የሴቶች መብት ተቆርቋሪዋና ፌሚኒስቷ ጆርዲ ናት። ጆርዲዬ ለምን አላገባሽም? ወንድማ መቼ ጠፋ ባል የሚሆን እንጂ። ምንድነው መስፈርትሽ ለባል? ባል የሚሆን ከሆነ እንጀራ መጋገር፣ ወጥ መስራት፣ ውጭ ወጥቶ ደግሞ ሰርቶ መምጣት። ሌላስ? ብር ማምጣት፣ ቤት ኪራይ መክፈል፣ ልጅ ካለን ልጁን መንከባከብ፣ የቤቱን ስራ መስራት። መስፈርቶችሽን የሚያሟላውን ቀጣይ ባልሽን ለማግኘት ዝግጁ ነሽ? ካገኘሁማ ደስታዬ ነው። እባክህ የጆርዲ ቀጣይ ባል ወደ መድረኩና። ኤአይ በጣም ሙድ እየያዘ ነው። እንግዲህ ተቃውሟቸውን እንደዚህ በኤአይ ምናምን እያሳዩ ነው።
እኔ መቼም የማይገቡኝ አይነት ወንዶች ማለት ነው ሚስታቸውን ችላ የሚሉ ግድ የማይሰጣቸው እኔ አልችልም እናቴ እኔ ጥብቅ ነው የምለው እንደ ማስቲካ ማለት ነው እላጠፋለሁ ኦኬ አቅፍሻለሁ አሸትሻለሁ በየደቂቃ የሆነ ብቸኝነት መቼም ሊሰማሽ አይችልም ብቸኝነት ብትፈልጊም ራሱ ኦኬ እንዴት ብዬ ነው አመታት ሙሉ እየጸለይኩ ያጠፋሁትን ሴት እግዚአብሔር ሰጥቶኝ እንዴ ብዬ ነው ግድ የማይሰጠኝ እንዴ ብዬ ነው ችላ የምለው እንዴ እንቁልልጬ እኮ ነሽ ኦ ማይ ጋድ አልችልም አይሆንልኝም እኔ አልችልም እናንተ እንዴት እንደምታውቁት አላውቅም ይመሻችሁ አልችልም ግን እንዴ እሸከምሻለሁ አቅፍሻለሁ የትም ቦታ አትሄጂም እኔ ሳልለጠፍ የትም ቦታ አይኬድም ያለኔ የት ነው ሽንት ቤትም ራሱ ለብቻችሁ መሄድ አትችልም ሽንት ቤት እንኳን ቶቶ ይቅርብ እና ያስኩላችሁ ወቅታዊ ጉዳዮች ነበሩ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ ሰብስክራይብ ማድረጋችሁን እንዳትረሱ ይህ ብስሪ ሪአክት ነው ቀጣይ በሌላ ወቅታዊ ጉዳይ እስክንገናኝ መልካም ጊዜ ይሆንላችሁ ቻው